ምስኪና ደግሞ የቅድሙን ኦዲዮ እስቲ ማንክ ሞባይል የተጫወት እስቲ ማለት ስለ ድሮ እርዳታው ካወራክ መንሱሬ የሆነ ደግሞ ኤቪደንስ አለኝ እኔ ልዕልትዬ እሱ ያለውን ጥያቄ ልመልስለት። ለምን ዳይሬክትሊ ወደ $8,000 $3,500 ልክ ያለው ሌላውንም ደግሞ አይሰማም 3,500 ልክ ያለው ነገ ደግሞ 3,500 ልክ ያለው ጤና 1,000 ብር ልክና $8,000 ይሆናል። ከዛ ለሪሲቱን በኢሳም በኩል ልክልሃለሁ ሁሉንም ማለት ወደ እኔ እንትን ማድረገው ማለት ነው። ቆይ ነገሽ ያለው ቦስቲ እና ሰው ያገዛል በከተከቱ ይሆናል ግሊላ ነው ፍራኬት እንግዲህ ማለት ኖ ሚቲ ባንኪ ሰጉዳጅ ራሚቲ ቆይ ላሳይ በዚህኛው ነው መልከው ነው እሺም ቆይ ስትናገር ሳቆፍታው ከነቲን ያርጋ ፐርሰናል ነገሮች ፐርሰናል ነገር ሁለታችሁ ያወራችሁት ነገር ከሆነ ፕሊዝ አታርጊ። ቲክቶክ ላይቭ ላይ መቶ ምናምን ሰው ባለበት ቲክቶክ ላይቭ ላይ ነው የተወራው። ቲክቶክ ላይቭ ላይ ለኦሮሞ $8,000 ጓደኛዬ ሰጥቶኛል። 3,500 ከዛን 1,000 አርጌ ልካለው ስለው ባንክ አካውንቱን ሳሳየው ማለት ነው ኖ በዚህ አይደለም መስልኪው ሌላ ባንክ አካውንት አለ ሲለኝ ኖ ይሄ እኮ ነው ትልቁ የነራያ ባመጫ አካውንት ነው በሱ ልኬ በነ ኢሳም ሪሲቱን ልክልሃለሁ ስለው ኖ ሌላ አካውንት አለ ሲለኝ የነበረ ሰው። ስለዚህ የወሎ ኦሮሞች ሲሰበሰብ እኔ አንበሳ ወርጫለሁ። ለምሳሌ ገንዘቡ የደረሰ ለማን ተሰጠ ምናምን የሚባል ነገር የለም። እኔን አሁን መጥተክ $8,000 ነው እየታረክሽው ልባል ማለት ለእኔ ታምኖ የተሰጠኝ ማለት ነው። የተሰጠኝን ማቅረብ እችላለሁ መንግስት በሚያውቀው አካውንት በነራያማይ ባመጫ ልክ ያለው ላለው እሱ ግን የወሎ ብር የደረሰ ሲባል አንድ ያመመኝ ይላል፣ ቤት የተቃጠለ ይላል፣ ሴት ልጅ ተደፈረች ይላል፣ እርቃን ፎቶ ተለቀቀ ቴሌግራም ላይ ይላል። ማን ማይሰጠን አጀንዳ የለም። ይሄንን ደግሞ ስታነሳበት ሌላ ነገሮችን ይመዛል። ያልሆንከውን ስም ይሰጣል፣ ይሰድብሃል። ይቅርታ ከስራ ቦታ ተደውልብኝ። ስለዚህ ይሄንን ነው የምለው። አሁንም ማስረጃ መታመሙን ያንጋ እኔ መታመም እኮ ዘለታለሁ ረድቻለሁ። ይሄኛው ርዕስ ያው ሌላ አጀንዳ ስለሆነ በሱን ራሱን የቻለ ጊዜ ተወስዶ የት ነው ይሄ ነገር ኤቪደንሱ ይሄ ነው የተገባ ማለት ይቻላል። አሁን ግን ከረንትሊ ባለው ነገር እኔ በመለከተኝና በ3 እና በ4 አመት ውስጥ እኔ ቤት ከፍቼ ገንዘብ ለሰው እንዲዋጣ በራሳቸው አካውንት እኔ አካውንት ላም አይደለም በራሳቸው አካውንት እንዲዋጣ ያደረኩት የሙባረክን ነው። ይሄንንም ደግሞ ያደረኩት ታሟል ሲባል ሌሎች ሰዎች ራሳቸው አስተባብሬ መረዳት አለበት በኋላ ቢሞት ይቆጨናል ብዬ ነው። እኔ 50,000 ብሰጠው 10,000 ብሰጠው የሆነ ሰው የሆነ ነገር ቢሰጥ በእርግጠኝነት ሰው ደግሞ ገንዘብ እያለው አቅም እያለው በምን አይነት ሁኔታ ነው አሞኛል ብር አዋጡልኝ የሚለው። ቅድም አንቺ ንብረት አለው ምናምን እያልሽ ነበረ። ሰው ንብረት ኖሮት አቅም ኖሮት መታከም እየቻለ ገንዘብ አዋጡልኝ ብሎ እዚህ ሰው ፊት ይቀርባል? ይሄ ከባድ ነው። እሱ ብቻ አይደለም ትላልቅ መንሱሬ እሱ ብቻ አይደለም ትላልቅ አርቲስቶችም የሚያደርጉት ነገር ነው። የኢትዮጵያ አርት ውስጥ ያሉ ሰዎች ቤት መኪና እያላቸው የሚታከሙበትን የሆነ 1-2 ሚሊዮን ብር ሰብስበው ለምነው የሚሄዱ አርቲስቶች ስላሉ አታስብ ስለሱ። ይሄ የግል ቢዝነስ ነው ያለው ሰው እንዲጨመርለት ነው የሚፈልገው እንጂ ካለው ላይ ማንሳት አይፈልግም። በራስ ልክ ሁሉንም ባታስብ የተሻለ ነው። በአንተ አካውንት እንዲያውን እኔ ቁጭ ብያለሁ። በአንተ አካውንት ገንዘብ 1 ሚሊዮን ኮይን ሲገባ 23% በእኔ አካውንት ውስጥ የሚገባው እንዴት እንዳወቅኩኝ ታውቃላችሁ? አንድ ቀን ሙዚቃ ከፍተን ቲኔጅ ወጣት ልጆች ይጨፍራሉ እና ጊፍት ይሰጣቸው ነበረ። ለእኔ ጊፍት አልተሰጠኝም፣ ለልጆቹ ላይ ሲሰጥ የነበረው። ከዛም ከላይቭ ስወርድ ኮይን ሰርቻለሁ እኔም 23% ተሰጥቶኛል። ስለዚህ ኤርዘ ቢዝነስ ነው። 300 ምናምን $300 ገብቷል እኔ ጋር ያቃል እሱ ስክሪንሾት አድርጌ ጠዋቱን ልኬለታለሁ ሪፖርት ማድረግ ስላለ መንሱሬ። እኔ ግን አሁን የምናገረው ኤቪደንስ አለው። የመታመም ሲባል ከተናደደ ኤቪደንስ የለውም። ጊዜ ስጡን ካለ ግን ፎርጅድ ሊያመጣልን ነው። ስለዚህ የምናገረው አመመው አለመመው አይደለም ኮንቨርሴሽኑ።
ከዚህ በኋላ አመመኝ ቆረጠኝ እየተባለ እዚህ ቲክቶክ ላይ ሮባ የሚባል ሰው ጎትቼ እናስገቢ። ሮባ የሚባል ሰው ጎትቼ እናስገቢ። ሮባ የሚባል ሰው አንድ ቁጥር ጻፍ። አይጽፍም። እየተሳደበ ነው። አስገቢው። ለእንትዬ እኔ ቀድምም ይሄንን ብዬ ነበረ። መንሱርም ዳይሬክትሊ ጥያቄው ይሄ ነው። አንድ ሰው አሁን ለምሳሌ እኔ አመመኝ ልዕልት እንድታገዝ እፈልጋለሁ ብዬ እኔ በጠይቅሽ፣ አንደኛ በእኛ በእምነታችን አንድ ሰው ከለመነሽ የግራ እጅሽ ሳያይ በቀኝ እጅሽ ብትሰጪ ደብቀሽ ወይ በግራ እጅሽ ብትሰጪ የቀኝ እጅሽን ጠብቀሽ እንድትሰጪ ነው። እንዲህ ሰውን ለማዋረድ ለመጠየቅ ትንሽ ይከብዳል የሚለውን አይቶ ነው መንሱር ያለው። እና አሁን እሱ ብቻ ሳይሆን ሁላችንም አከብራለሁ። መንሱር ቅድም አሁን የለበስኩት ቆይ ልዕልትዬ ቻንስ ስጭኝ። እኛ አሁን መማር ነው የምንፈልገው ካለፈው ወይስ በፊት ይሄንን ኤክስፒሪየንስ ቅድም አሁን አሉ አርቲስቶች አለ ታዲያ ካለ ለምንድን ነው እሱ ሲወጣ ያመኛል ሲል አይ ቁሙ እናንተ ዳስበራዎች እኛ አይተን ከዛ በኋላ ወተን እናግዘዋለን ለምን አልተባለም በፊት? ዋይ አሁን ተጋነነ? after we finish everything which we cannot return back። ይሄን ነው አንቺን ጠየቁት። በጣም አከብርሻለሁ። ቴንክ ዩ ሶ ማች። እኔም አመሰግናለሁ። ይኸውልሽ እኔ ባክግራውንድ ኖይዝ ያወረድኳት ተናድጄባት ምናምን እንዳይመስላችሁ። ለምንድን ነው አሁን አጀንዳ የሆነው? አብሶሉትሊ ትክክል ነሽ ተብሎም ነበር። በጣም ሰዎች ሲጨቀጭቁኝ ነበረ። ግን ምን መሰላችሁ? ታሞ ተኝቶ እያለ ሲያወራ ስለ $26,000 አልቅሼ ከሰዎች ከወዳጆቼ ጋር ተሰዳድቤ አዋርጃቸው እንዴት አታምኑትም? ሲሞት ግን ይቆጭ በቃ የእሱ ነፍስ እጄ ላይ ነው ምናምን ብዬ ራሱ ከጓደኞቼ ጋር ተጣልቼ እንትን አልኩኝ። ዋይናት ነው የሚቀጥለው ጊዜ። ለምንድን ነው ሰው የሚበላው? ለምንድን ነው የምንዘረፈው? ለምንድን ነው? ውሸት ከሆነ ለምን እንዘረፋለን? እኛ እኮ ዳያስፖራም ሆነን ኢትዮጵያ ያለን ሰው ብሩን ምን አድርገን እንደምናመጣ እናውቃለን። ምን ሆነን ገንዘቡን እንደምናመጣ እናውቃለን። ለምን እንዘረፋለን? ይሄ ነው እንጂ እኔ ሙባረክን የማዋረድ አጀንዳ የለኝም። እሱ ነው አጀንዳ በአጀንዳ አምጥቶ ኦሮሞን ግራ እዚህ ቲክቶክ ላይ ግራ የሚያጋባው እሱ ነው፣ እኔ አይደለም። ላይቭ ከፍቶ አንዴ ይሄ ሆነ እንትና ተሰደበ ምናምን እኔ የለውበትም። እኔ ብዙ ሰው ፎሎ ያደረገኝም ግን እኔ ያው የምናገረው አሞካል ወይ ነው ጥያቄው። ለምን ደግሞ ስለ ጆን ዳንኤል ራሱ ጉዳይ ግን ማለት ረድቶታል። 4 አንበሳ አውርዶለት 200,000 ኮይን በጆን ዳንኤል ስም ተሰብስቦለት ለምንድን ነው የምታላግጥበት ስለው ሌላ ታሪክ ውስጥ ገባ። ግን አሁን የምናገረው ሜዲካል ዶክተር ፔፐር ወርክ ሳይኖር ገንዘብ ለምን ይሰበሰባል እዚህ ፕላትፎርም ላይ? ለመታመም እኔም ያመኛል። በነገራችሁ ላይ ያመኛል። እሱ ግን እንትን የሄደው እኔ እናንተን መንሱሬን ለማጣላት የሆነ ልጅ ልታስፈልጊያለሽ ምናምን። እሺ መንሱሬ፣ ለማንኛውም አንተን አክብሬ ነው ፀጉሬን ሸፈንኩት። ግን አንቺ ሂጃብ ስታረጊ ወላሂ በጣም ነው የሚያምሩት። እኔ ራሱ ቆንጆ ነሽ ራሴን እያልኩ ነው። አመሰግናለሁ መንሱሬ። እስቲ በደንብ ስታደርጊውና ኖርማል ሲሆን ውበትሽ ይወጣል። በጣም ሻርፕ ሁሌ ለብሳለሁ። ግን አንተ አንድ ቀን የሆነች ልጅ ስትገባ ፀጉርሽን መሸፈን ትችያለሽ ስትላት አየሁ። ከዛ ሸፈንኩኝ እኔም ማለት ነው። ስለዚህ ልዕልትዬ እኔም ይህን ነገር ጠይቀዋል። ጥያቄ ፍትሃዊ ጥያቄ ነው። በመጀመሪያ ደረጃ ሙባረክ ጓደኛችንም ቢሆን ወንድማችንም ቢሆን አይጠየቅም የሚባል ነገር የለም። ፍትሃዊ የሆነ ነገር ሲጠየቅ ማበረታታት ነው ያለብን። ስለዚህ ይህን ነገር ደግሞ ስንጠይቅ የወሎንም ጉዳይ አንስተሽ ነበረ፣ የስርካም ነበረ፣ ማህበረሰባችን የተሰበሰበ እርዳታ ነበረ፣ የሀረርጌም ነበረ። ሁሉም ህዝብ ጋር አልተደረሰም በመረጃ ምናምን የሚባል ብዙ ነገር አለ። በአፋን ኦሮሞ በውስጥ ሽኩቻዎች አሉ። እስከዛ ደረጃ ሁሉንም ነገር ገፍተሽ ከሄድሽበት እኔም አለው
ህዝብ ላይ የሚቀለድ ነገር ላይ ምንም ዝም አልልም፣ ከጎንሽ ነኝ እና አሁን ሙባረክ ያሳይ መብት እንትን መረጃ ማስረጃ ረስተነዋል፣ ግን አላምንም አይነት ነገር ጥያቄ ፍትሃዊ ጥያቄ ነው። ግን ምንድነው መሰለሽ ሜዲካል ነገር ደግሞ ዝም ብሎ አደባባይ አይታይም። የሚታመን ሰው ለምሳሌ መንሱር አይቶ አረጋግጦ ያወቀ ነገር ቢኖርና ቢነግረን ኑሮ ጥያቄ እዚሁ ይቋጭ ነበር። ሙባረክ ቴሌግራም ያለው ገብቷል ማለት ይካን ሰንደቱ ማይ ቴሌግራም መልካም እንደሱም አይነቱ ነገር ማለት ነው። አንቺም ቃል ገብተሽለት የሜዲካል መረጃውን ፓብሊክን ላለማውጣት ምናምን አይነቱ ነገር በዛ መልክ እኔም ራሴ እንትን ለማየት በቃ ከዚህ በኋላ ማለት ነው እንትን ይላዋለሁ ይጥሪና አናግሬውም ብዬ በራሴ ማወቅ እንትን ቢያ ከዛ 1-3 ሰው የሚታወቁ ሰዎችን መረጃ ካገኘው ተአማኒነቱ እንትናል እሱም ስሙ አደባባይ እንደዚህ እንትን አይልም ማለት ነው። አንድ ሁለተኛ በህይወት ያለው ወንድማችን ስለሆነ እንደዚሁ ተገኝቶ ልሳተፍበትና ሀሳብ ሊሰጥበት የሚችል ጉዳይ አይነት ነገር ነው። ዞሮ ዞሮ ሙባረክ መጥቶ ማውራት ይችላል። መንሱር ኤኒታይም ሙባረክ መጥቶ ማውራት ይችላል እዚህ ቤት። ዞሮ ጥያቄው ፍትሃዊ ነገር ነው። ምንም ነገር ስም ለማጥፋት አይደለም። እኔ ከ30 ደቂቃ በኋላ ቤት ላይ ያሳይ ነበረ። አሁን ግን ልዕልትን አከብራታለሁ እየሰማሁ ነው ያለሁት። እመጣለሁ ብለዋል። ያሳያል ማለት እዚሁ አደባባይ ላይ እኛም ፈልገው እሱ ነው። ኖ በቃ አያስፈልግም። በቃ ይሄ እመጣለሁ ብሏል። ኦኬ ከዛ ሌላ ነገር አውራ በቃ መንሱር እናመሰግናለን ለተባበረ። ለዚህ ነው የምናከብር የምንወደው ወንድማችን መጣ። ፕሊዝ ዊዝ ሪስፔክት እሺ፣ የሆነ እንትን ወርዶች እንዳይኖሩና ደግሞ ሪከርድ እንዳይደረግ። ትላልቅ ሰዎች ነን፣ የተከባብረን ነው የምናወራው። ችግር የተከበረ ቤት ነው። ሀይ ሙባረክ እንኳን ደህና መጣክ። ትልቅ አድርጌ ያለው ማውራት የምትፈልገው ማውራት ትችላለህ። ቪዲዮ እሱ ከማውራት መንሱሬ እሺ ጎሄድ እዚህ ጋር ነገር መናገር እፈልጋለሁ። አንደኛው ነገር አውቆ የተኛን ሰው ብቀሰቅሰውም አይነሳልህም። እኔ የመጣሁት ስለማከብረህ ስለምወድህ እና ስላልከኝ ብቻ ነው። የሚጠላኝ ተሰብስቦ የፈለገውን ነገር ቢያደርግ ምንም ነገር ሊያመጣ አይችልም። እዚህ ጋር መንሱሬ ማሳየቱ ለማን ነው? ለምንድን ነው ያስፈለገው? አንደኛ ያስፈለገው ነገር ልዕልቲን የሆነ ሰው የሚመስል ንግግር ሰማው። እኔ ከሙባረክ ችግር የለብኝም፣ እውነት ወረቀት ካለው እዚሁ የህዝብ እየሰማኝ ይቅርታ አለዋለሁ አለች። በቃ ይሄ ማለት ሰውኛ ነው። ገባ? ሰው ስትሆን ነው እንደዚህ አይነት አመለካከት የሚኖር። እውነት ወረቀት ነው ልስማው፣ ምናልባት ተሳስቼ ሊሆን ስለሚችል ይቅርታ ጠይቀዋለሁ እዚሁ ላይ አለች። ይሄ ማለት ገባ? ሰው ስትሆን የምታስበው ነገር ነው። ተሳስቼ ሊሆን ይችላል ነው። አንተ እውነት ወረቀቱ ካለ ነግረኸኛል። አሁን ስደውልልህ ከ30 ደቂቃ በኋላ ቤቴን ከፍቼ ብዙ ሰዎች ይህን ጉዳይ እየጠበቁ ስለሆነ አሳያለሁ ብለሃል። ስለዚህ ብታሳያት ምንም ማለት አይደለም። ይሄ ዞሮ ዞሮ እዛም ታየ እዚህም ታየ ለውጥ የለውም። ወደ አንተ እንመጣለን ተመልሰንም ደግሞ እዛም አንተ ጋር ችግር የለም። አይ ስልክ መጥቶበታል መሰለኝ። እናመሰግናለን መንሱር። እውነት ትልቅ ሰው ነው መንሱር። ዛሬ ማታ ቅድሙንም ምንም ቢሆኑ የተወደዱና የተከበሩ ወንድሞቼ እህቶቼ እኔ ጋር ቁሞ ረድቶኛል፣ አግዞኛል፣ ተባብሮልኛል፣ ጸሎት አድርጎልኛል። በቻሉትም እኔ ጋር እንድታከም እንድድን ብዙ ነገር አድርጎልኛል። ለዛ የብሩንም ሪፖርት እንዲሁም ደግሞ የወረቀቴንም ሁኔታ ዛሬ ማታ ቤቴን ከፍቼ ለመናገር ፕሮግራም ነበረኝ። ልጆች ሁሉም አሉ እኔ ጋር የተቸገሩ ነበሩ። እሱም ይቀጥላል፣ አይቆምም። እሱንም ታደርገዋለህ ወይ? ኦኬ ስልክ በተደጋጋሚ ለመናገር አልቻለም መሰለኝ፣ እያቃሰተ ነው። መንሱር ምን ወረደ?
ወንድም ወረቀቱን ለማምጣት ነው ወደ ውስጥ የገባሁት ለመናገር ምናምን እንደዚህ አይነት ቃላት እንትን የሚለኝ ማለት ነው። እኔ እዚህ ጋር መንሱር ይቅርታ አድርግልኝና ማለት ነው ሌልቲ ጄሚዬ ማናሰይን በእናትህ ቆይ ያልተኮ ፍኔሙ ባና እሺ ማይሁን ወርድ ከተለዋወጣችሁ እዚህ ጋር ሪከርድ ይደረጋል። ፕሊዝ እባካችሁ ሱርስ ሆኖ እንደ እያወረደ ያለው ይቅርታ ስልክ የሚትለኪ ነምነ ቦሳጅ ደግሞ ድምፅ አይሰማም። መንሱር ሞዴተር እያወረደኝ ነው ማለት ነው። መንሱር ይሰማሻል? አልቲ መንሱር ይሰማኛል። አዎ ለእኔ ይሰማኛል። ይሰማል። ይኸውልህ መንሱር ምን እንደሆነ ሲደጋማ መንሱር አንድ ሰው አመመኝ ብሎ ጀስ ስላለ ገንዘብ ይሰበስባል ማለት ያሳዝናል። ቢኮዝ የኛ ህዝብ በጣም ብዙ ችግር አለ ውስጥ የሚያልፍ ማህበረሰብ ነው። የመኖር ነፃነቱ የተቀማ ማህበረሰብ ነው። እዛ ማህበረሰብ ውስጥ እየኖርን ጀስት ቢኮዝ አመመኝ ሰው ስላለ ገንዘብ ሰበሰብን ያማል። ለዚህ ማን ነው መኖር እንዲያቅተው ያደረገው? እኔ ፖለቲካ እንዲሰራብኝ አልፈልግም። መንሱር ይቅርታ አድርግልኝ ከፈቀድክልኝ ማለት ነው። እኔ ለማሳየት ፈቃደኛ አይደለሁ። የራሴን ቤት አለኝ ከፍቼ ያሳያለሁ። ይቅርታ አድርግልኝ ነው። የዛች የተደፈረችዋ ህጻን ልጅ እየደበከውን ሰው እየደበክለት ሌላ አጀንዳ ነው እና ሌልቲ እናቷንና ሙቤ ይሰማል። መንሱር በቃ ሲያስኒ ቶጀተሙ ከነ ታሁን በርባዱ ወን ሲንጀራርቱ ብየ ኬሰት ጅራችሁ እንደደበማ ጅሩ ኬሰት ከስታኔ ሲያሰነ ረቶ ጀተሙ በርባዱ መንሱር ነው ሙባረክ ዋን ሲያሳማ ሰይቶ ዋን ኩበ ከቲ ሀሰይ ታማ ላታመም ነው ማስረጃ አንተ ተባልከው እንጂ ሌላ ነገር አይደለም። ሙባረክ ቪዲዮ ከፍተህ ባላምን ተፈልጉ ሰዎች እልክላችኋለሁ ብለን ኖ ባይ ዘ ዌይ ሂ ዶንት ሃቭ ቱ ፖስት ኢት ሂር ቴሌግራም አካውንቴን ታውቃለህ። በዛ ላከውና ከነውት ማየት እንችላለን። ተመልሽ ሙቤ አንዴ ላናገር እስቲ ይሰማለሁ? አዎ አናግሪ። ያ ይኸውልህ ፓብሊክ ሜዲካል እንትንን እንድታሳይ እኔ ማላበረታታም። ማንም ሰው እንደዚህ አላዋቂ የለንም። ለመንሱር ለሊልቲ እና ለኔ ለሶስታችን ራሱ በቴሌግራም ብንደዋወለው ካሳወቀን እንትን አይነት መረጃ ራሴን ነፃ ወጣ ማለት ነው። ይሄን ያህል ቀላል ስለሆነ ኦኬ ቴንክ ዩ። እዚህ ላይ እንደዚህ ብለህ ስለጠየቀኝ ወንድሜ በውስጥ በመነጋገር ብዙ ነገር ከዚህ የበለጠ ነገር የምንናገራለን። እናንተ በውስጥ አንድ ቀን ጠይቀኝ አሞሃል አላመመህም እንዴት ነህ ብለህ አልጠየቀኝም። ዛሬ እንዳንድ ወንድም ማለት ነው በውስጥ መተቀደም እዚህ ገዝተህ መጥተህ ከምትጠይቀኝ ለምንድን ነው በውስጥ አልጠየቀኝ? ስለሚወራ እኮ ነው አንተ ለማዳን እኮ ነው የተሳተፍኩበት። እኔን ለማዳን ከሆነ በቃ እኔ ቤት ከፍታለሁ። ይቅርታ አድርግልኝ መንሱር፣ ወላሂ በጣም ነው ሞት በጣም አጣራ አለ ነገር ብቻ ልንገር መለኮት ማለት ነገር ሲሷል ጆን ዳንኤል ስማ ሪከርድ ላሰማ መንሱሬ ጆን ዳንኤልን ነክተሃልና ነው የተባልኩት። ገባ ራሱ አለ ላይ የኔ ፎሎወሮች በነገርክ ላይ ስለሚያውቁ ወረቀቱን አምጣሉ ያለችው ሌልቲ ሙባረክ እኔ እዚህ አፕ ላይ ገንዘብ አልሰራም። ምስክር ዲም ቢጣሉ እኔ እዚህ አፕ ላይ ገንዘብ አልሰራም። ለእውነት ምቆም ሴት ነኝ። እዚህ አፕ ላይ ገንዘብ እንደውም መንሱርን አክብረን ነው ጠርተን እያናገርን ያለነው። መንሱርን አክብረን መንሱር ቤን ነው የሰበሰበው ነገር። መንሱር ወላሂ በጣም ወዳለሁ አከብራለሁ። ነገሩ ማለት ነው ጆን ዳንኤልን ሙድ ይዘበታልና ወረቀቱን አሳየን ነው አልወጣንም መስለና አሰማለሁ ኤክስሬ እንደዛ አይደለም። ሪከርድ አለኝ ሪከርድ ለሆነ አልኖረ አይመለከተንም። አሁን ይኸውልህ ይሄን ነገር የሰራው ለአንተ ተባብሮ ያገዘ መንሱር ጀማል ነው። መንሱር ጀማል አንተ ቤት ነው ያለ እርዳታ መንሱር ጀማል ከዚህ ውስጥ እጁን ማውጣት አለበት። ገባ? የመንሱር ስም ነው እየጠፋ ያለው። መንሱር ነው እየተሰደበ ያለው። መንሱርን ላለመሰደብ ነው። ልናገር መንሱር ጀማል ቤትን ክፈትልኝና ቤት ላይ ያሳያለሁ።
ቆይ እኔ ጋር ማታሳይ አንድ ነገር ግን ልንገርህ ሙባረክ ቤት ያሳያለሁ አላሳይም እዚህ ወይ ሙቤኮ አኮ ፖሊሳ ተንስትማ ሌልቲ ሙባረክ ታሟል ተብሎ ሰምቼ የተኛውን ፎቶ አይቼ እንባ ነው ያለቀስኩት። ሴት ነች አትዋሸኝም። ለነገሩ አንድ ነገር ልንገርህ ሙቤ አንተ እኮ ስትመላ እኔ ከሰው ንግግር አንዷ ፖይንት አንጀቴን ትበላለች። በቃ ያ ሰው ምን ከልቡ እውነት ሰውኛ ነው ብዬ ነው የማስበው። እንዲህ የጠራውም ራሱ ልዕልትን አክብሬ ስማኝ፣ ልዕልትን አክብሬ መጥቼ ሼር ተደርጎልኝ ልዕልት ቤት ስለሆነ ብቻ መጥቼ ገብቼ ተሰደብኩ። ማን ሰደበ? አልሰማሁም በይ ማለፍ ኬስ ዴቢተማ እኔ የምለግር ነገር ሌልቲ እንደ ሰው ይሄን ፊል አድርጌያለሁ። የምችለው ወይ ሙቤ ፕሊዝ አንድ አበባ አታሳይ እሺ ነገር ሲሲን እዚህ ላይ እኮ ሰላት ወይ ፕሊዝ ሌልቲ ፖስት አታረገው ለራሷ ብቻ ላክላት ሜሴጅ አድርገን ይሄን ነገር ፖስት ብታደርግብን ሁላችንም እንወቅሳታለን። ይሄ ፐርሰናል ነው፣ የሕክምና ጉዳይ ነው። ለሷ ለራሷ ላክላት። አንድ ብር አንድ አበባ ሰጥቼዋለሁ። ነገር ግን ውሸት ነው የሚል ወሬ ደግሞ ሰምቻለሁ እና ላረጋግጥ ነው ያለችው። አረጋግጥላት። ሲምፕል ካልኩሌሽን እርጊፍ ሚዳማሊቀ በኩል ሌልት በፈታ በልጆችሽ ነው የምጠይቅሽ። ይህንን አማና 5000 ሰው እያዳመጠች ነው። አንድ ነገር ልንገርክ መንሱሬ፣ እኔ ሌልቲ ጋር አሳይቼ ወይ ኤኬ ጋር አሳይቼ ወይ መንሱሬ ጋር አሳይቼ